ብዙ ተስፋ የሚያስቆርጡት ነገር እነሱ ከስር የሚያደርጉት በቃ አንዳንዱ ደውለውላ አንተ ለምን አትተውም ምናምን ይሄን ነገር ደውለው በቃ ለምን አትተውም ይሄን ቲክቶክ ምናምን አርፈ ስራን አሰራም በመጀመሪያ በሳይክል አሰራም አሪፍ እየሰራልኝ ነበር በራዲዮ ጣል ምናምን በቲክቶክ አይቶ ሰው እኔ ያለሁበት በጣም ይመጣ ነበር እና ጎበዝ ሰራተኛ ስለነበርኩኝ በሳይክሉን ለማሰራት ነው ይመጣው ሳይክል ጋር ይመጣሉ በቃ ስፒድ እንደሆንኩኝ አያውቁም እና በሳይክል ስለሚመጡ ለምን ሳይክል ብቻ አሰራም ይንጠቀ ምናምን ይሉኛል አይሾ ስለሆነ ያየው አይሾ ፈጠነ ምናምን ነገር አሁን አይሾ ፈጠነ ትርጉሙን ትክክለኛው ስትል ኖርማል ነው እሺ እና በአማርኛው እነሱ ቀይረው ሌላ ነገር ሲሉ በቃ አለ ውስጥ ይሰማል የሆነ ነገር ለምን እንትን አትለም በቃ ተውና ምናምን ወደ ስራ ተመለሰ የሚል ሐሳብም ይመጣል እና እነሱ ስላሉ ደግሞ ተስፋ ቆርጠ ለምን ትተዋለህ የሚልም ሐሳብ ተመጣለች እና ብዙ ሰው ብቻ ፈጣሪ ይመስገን ብዙ ሰው እንትን ብሎኛል ደግፎኛል ደግሞ ተስፋ የሚያስቆርጡትም ነበር